በሰሜን አፍሪካ ዳርቻ ላይ የምትገኘውና በስፔን ሉዓላዊነት ስር የምትተዳደረው የሴኡታ ከተማ ድንበር አካባቢ በተከሰተው ያልተለመደ የህገወጥ ስደተኞች መፍሰስና የድንበር ደህንነት ጥሰት ምክንያት በስፔንና በሞሮኮ መካከል የቆየው የታሪክ የይገባኛል ጥያቄና የፖለቲካ ለመግባባት ዳግም እንዲያንሰራራ ሆኗል። በተለይም ከትናንት በፊት በ4 ሰዓት ውስጥ ብቻ 49000 የሚገመቱ የሞሮኮ ስደተኞች ወደ ግዛቲቱ መግባታቸውን የስፔን መንግስት ይፋ ማድረጉ ሁኔታውን ወደ አጣዳፊ የደህንነትና የሰብአዊ ቀውስ አሸጋግሮታል። ይህ በድንበሩ ላይ የተቀሰቀሰው ክስተት በሁለቱ ጎረቤት ሀገራት መካከል ብቻ ተወስኖ የቀረ አህጉራዊ ጉዳይ አልሆነም። ይልቁንም የአሜሪካ የውጭ ጉዳይ መስሪያ ቤት ያልተጠበቀና እጅግ ጠንካራ መግለጫ በማውጣት በጉዳዩ ውስጥ በቀጥታ በፖለቲካዊ መልኩ ጣልቃ እንዲገባና የዓለም አቀፍ ማህበረሰቡን ትኩረት ወደዚህ ስትራቴጂካዊ ቀጠና እንዲያዞር አስገድዶታል። የዚህ አጠቃላይ አህጉራዊ ውጥረት ማዕከል የሆነችውን የሴኡታ ከተማ መገለጫና መልክዓ ምድር በጥልቀት መመልከት የችግሩን ስረ መሰረትና የዲፕሎማሲያዊ ጣፋንታውን ለመረዳት እጅግ ወሳኝ የሆነ መሰረት ያስይዛል። ሴኡታ በሰሜን አፍሪካ የሜዲትራኒያን ባህር ዳርቻ ላይ የምትገኝ ሲሆን በምድር በኩል ሙሉ በሙሉ በሞሮኮ ግዛት የተከበበች ናት። በባህር በኩል ደግሞ ከአውሮፓዊው አህጉር ጋር ከሚያገናኘውና እጅግ ወሳኝ ከሆነው የጂብራልተር ወሽመጥ ፊት ለፊት ትገኛለች። ከተማዋ በግምት 18.5 ካሬ ኪሎ ሜትር ያህል አነስተኛ የቆዳ ስፋት ያላት ሲሆን በውስጧም ከ85000 በላይ የሚሆኑ ዜጎች ይኖሩበታል። በከተማዋ ውስጥ የሚነገረው ይፋዊ ቋንቋ ስፓንኛ ሲሆን የአኗኗር ዘይቤዋ፣ ህጋዊ ስርዓቷ፣ የፖሊስ ሰራዊቷና አጠቃላይ አስተዳደሯ ሙሉ በሙሉ የስፔን ህገ መንግስታዊ ማዕቀፍን የሚከተል ነው። ሴኡታ በፖለቲካ አወቃቀሯ የስፔን ራስ ገዝ ከተማ በመሆኗ ከአውሮፓ ህብረት አባል ሀገራት ይፋዊ ግዛቶች አንዷ ተደርጋ ትወሰዳለች። የሴኡታ ታሪካዊ አመጣጥ ወደ ኋላ ረጅም ዘመናትን የሚሻገርና ውስብስብ የሀያላን ሀገራት ሽኩቻ ያለፈበት ነው። ከተማዋ በ15ኛው ክፍለ ዘመን ማለትም በፈረንጆች አቆጣጠር በ1415 ገደማ በፖርቹጋል ንጉሰ ነገስት ግዛት ስር የወደቀች ሲሆን በኋላም በ1668 በተደረገው የታዋቂው የሊዝበን ስምምነት አማካኝነት በይፋ ወደ ስፔን ሉዓላዊነት ተዛውራለች። ከዚያ ጊዜ ጀምሮ ላለፉት ከ400 ዓመታት በላይ ሴኡታ በስፔን ጥበቃና አስተዳደር ስር ቆይታለች። ሆኖም ግን የሞሮኮ መንግስት ሴኡታንና በተመሳሳይ ሁኔታ በአቅራቢያዋ የምትገኘውን ሜሊላ የተባለችውን ሌላኛዋን የስፔን ራስ ገዝ ከተማ በኃይል የተያዙ የሞሮኮ ታሪካዊ ግዛቶች እንደሆኑ አድርጎ ይቆጥራቸዋል። ሞሮኮ እነዚህ ከተሞች በአፍሪካ አህጉር መሬት ላይ የሚገኙ በመሆናቸው ወደ አባታቸው ግዛት ሊመለሱ ይገባል የሚል የይገባኛል ጥያቄ በተደጋጋሚ የምታነሳ ቢሆንም የስፔን መንግስት በበኩሉ ከተሞቹ ሞሮኮ እንደ ዘመናዊ ሀገር ከመመስረቷና ነፃነቷን ከመቀዳጀቷ ክፍለ ዘመናት በፊት የስፔን አካል ሆነው የኖሩ በመሆናቸው ጉዳዩ ለድርድር የማይቀርብ የሉዓላዊነት ጥያቄ እንደሆነ በማስገንዘብ ጥያቄውን ውድቅ አድርገዋል። ይህን ታሪካዊና ፖለቲካዊ መደብ የበለጠ ውስብስብ የሚያደርገው ደግሞ ሴኡታና ሜሊላ በጠቅላላው የአፍሪካ አህጉር ውስጥ የሚገኙ ብቸኞቹ የአውሮፓ ህብረት የምድር ድንበሮች መሆናቸው ነው። ይህ ልዩ ጂኦግራፊያዊ አቀማመጥ ሴኡታን ወደ አውሮፓ ህብረት ሀገራት ለመግባት ለሚመኙ በመቶ ሺዎች ለሚቆጠሩ ከሰሃራ በታች ካሉ የአፍሪካ ሀገራትና ከራሷ ከሞሮኮ ለሚነሱ ስደተኞች ዋነኛ መሸጋገሪያና የብሩህ ተስፋ በር አድርጓታል። ስደተኞች ወደ አውሮፓ ህብረት ግዛት ለመግባት በባህር አደገኛ ጉዞ ከማድረግ ይልቅ በሴኡታ በኩል ያለውን የምድር ድንበር ጥሰው በመግባት የጥገኝነት ጥያቄ ማቅረብን እንደተሻለ አማራጭ ወስዳሉ። ይህን የመሰለውን ከፍተኛ የስደተኞች ፍሰት ለመግታት የስፔን መንግስት ከአውሮፓ ህብረት ጋር በመተባበር በሴኡታ ድንበር ላይ በዘመናዊ የክትትል ቴክኖሎጂ፣ በካሜራዎች፣ በሰንሰለታማ ባለሾህ ሽቦዎችና በከፍተኛ የደህንነት አጥር የተከበበ የድንበር ጥበቃ ስርዓት ገንብቷል። ሆኖም ግን በተለያዩ ጊዜያት በአስደናቂ ሁኔታ በሺዎች የሚቆጠሩ ስደተኞች በአንድ ጊዜ ተሰባስበው የድንበር አጥሩን በመደርመስ ወይም በባህር ዳርቻው በኩል ዋና በመዋኘት ወደ ከተማዋ ለመግባት የሚያደርጉት ጥረት በስፔን የድንበር ጥበቃ ሰራዊትና በስደተኞች መካከል ከፍተኛ ግጭት እንዲቀሰቀስ ያደርጋል። በሁለቱ ሀገራት መካከል ባለው ዲፕሎማሲያዊ ግንኙነት ላይ ግጭት በሚፈጠርበት ወቅት ሞሮኮ በድንበሯ በኩል ያለውን የስደተኞች ቁጥጥር በማላላት ስፔንን ለፖለቲካዊ ጫና የምትዳርግበት አጋጣሚዎች እንደነበሩ የዓለም አቀፍ ተንታኞች በጥብቅ ይጠቅሳሉ። ሰሞኑን በዚሁ የሴኡታ ድንበር አካባቢ በተፈጠረውና
በ4 ሰዓት ውስጥ ብቻ 49000 ያህል የሞሮኮ ስደተኞች ድንበር ጥሰው የገቡበት አሳሳቢ ሁኔታ በስፔንና ሞሮኮ መካከል ያለው ዲፕሎማሲያዊ ግንኙነት ዳግም እንዲበላሽ አድርጓል። ጉዳዩን የበለጠ አነጋጋሪ ያደረገው ደግሞ የአሜሪካ ውጭ ጉዳይ መስሪያ ቤት ያወጣው ያልተጠበቀና ጠንካራ መግለጫ ነው። መግለጫው የስፔንና የአውሮፓ ሀገራትን አቋም በመደገፍ እንዲሁም የስፔን መንግስት የድንበር ፖሊሲን በመውቀስ ይፋ የተደረገ ሲሆን የቋንቋው ይዘትም አሜሪካ ከስፔን ህዝብና ከመላው አውሮፓውያን ጎን በመቆም ይህን የነሱን ሉዓላዊነትና የሰብአዊ መብት ጥሰት በጽኑ እንደምትቃወም ያረጋግጣል። አክሎም የተቀባይነት የሌለው ክስተት የስፔን መንግስት ህገወጥ የብዙሃን ስደተኞችን ወደ አውሮፓ መግባትን ለማመቻቸትና ለማበረታታት ከሚያደርገው ሆን ተብሎ ከተደረገ ጥረት የመጣ ቀጥተኛ ውጤት ነው ሲል ይወቅሳል። በተጨማሪም በአገር ውስጥና በውጭ ሀገር ያሉ አሜሪካውያንን ከዚህ ስጋት ለመጠበቅ እርምጃዎችን እየመረመረች እንደሆነና ተመሳሳይ አማራጮችን ከሚያስቡ ሌሎች የአውሮፓ ወዳጆቿ ጋር ለመተባበር ዝግጁ መሆኗን አስታውቃለች። የዚህ የአሜሪካ ውጭ ጉዳይ መስሪያ ቤት ይፋዊ መግለጫ በዝርዝር ሲተነተን አሜሪካ ከስፔን ህዝብና ከመላው አውሮፓውያን ጎን በመቆም የሉዓላዊነትና የሰብአዊ መብት ጥሰቱን በጽኑ የምትቃወም መሆኗን ያረጋግጣል። በመቀጠልም መግለጫው የተቀባይነት የሌለው ክስተት የስፔን መንግስት ህገወጥ የብዙሃን ስደተኞችን ወደ አውሮፓ መግባትን ለማመቻቸትና ለማበረታታት ከሚያደርገው ሆን ተብሎ ከተደረገ ጥረት የመጣ ቀጥተኛ ውጤት ነው በማለት የስፔንን የአሁኑን መንግስት የፖሊሲ አቅጣጫና የድንበር አያያዝ በቀጥታ ይወቅሳል። በተጨማሪም አሜሪካ በአገር ውስጥና በውጭ ሀገር ያሉ አሜሪካውያንን ከዚህ ስጋት ለመጠበቅ የተለያዩ እርምጃዎችን እየመረመረች እንደሆነና ተመሳሳይ አማራጮችን ከሚያስቡ ሌሎች የአውሮፓ ወዳጆቿ ጋር ለመተባበር ሙሉ ዝግጁ መሆኗን አስታውቃለች። ይህ የአሜሪካ ውጭ ጉዳይ መስሪያ ቤት መግለጫ በይዘቱና በቃላት አጠቃቀሙ እጅግ የጎላ ፖለቲካዊ መልእክት ያዘለ ነው። አሜሪካ በባህላዊ ዲፕሎማሲያዊ አካሄዷ ከአውሮፓ ህብረት ሀገራት ጋር በደህንነትና ድንበር ጥበቃ ጉዳዮች ላይ በቅርበት የምትሰራ ቢሆንም በዚሁ መግለጫ ላይ የስፔን መንግስት የሚከተለውን የስደተኞች ፖሊሲ በቀጥታ ሆን ተብሎ ህገወጥ ስደትን ለማመቻቸት የተደረገ ጥረት በማለት መኮንኗ አዲሱ የአሜሪካ የውጭ ጉዳይ ፖሊሲ አቋም ምን ያህል ጥብቅና በህገወጥ ስደት ላይ ጠንካራ መሆኑን ያሳያል። መግለጫው የስፔንን ህዝብና አጠቃላይ አውሮፓውያንን ከስፔን መንግስት ወቅታዊ ፖሊሲ ለይቶ በማስቀመጥ የአገሪቱ ሉዓላዊነትና የዜጎች ሰብአዊ መብት መጣሱን ያሰምርበታል። ከዚህ በተጨማሪም የአሜሪካ መንግስት በውጭ ሀገር የሚኖሩ አሜሪካውያንን ደህንነት ለማስጠበቅና የራሷን የድንበር ደህንነት ስጋቶች ለመከላከል የተለያዩ እርምጃዎችን እንደምትወስድ መግለጧ በሜዲትራኒያን ቀጠና የሚገኘውና ይህንን የድንበር ውጥረት የዓለም አቀፍ ደህንነት ስጋት ደረጃ ላይ መድረሱን ያሳያል። አሜሪካ ተመሳሳይ የድንበር ቁጥጥርና የደህንነት እርምጃዎችን መውሰድ ከሚፈልጉ ሌሎች የአውሮፓ ሀገራት ጋር ለመተባበር ዝግጁ መሆኗን መግለጿ በጉዳዩ ላይ በአውሮፓ ህብረት አባል ሀገራት መካከል ሊኖር የሚችለውን ልዩነትና የፖሊሲ ክርክር አጉልቶ አሳይቷል። በስፔንና በሞሮኮ መካከል ያለው ታሪካዊ ግንኙነት ሁልጊዜም በንግድ፣ በደህንነት፣ በጸረ ሽብር ትብብርና በስደተኞች ቁጥጥር ዙሪያ የተሰናሰለ ውስብስብ ግንኙነት ነው። ሞሮኮ ለአውሮፓ ህብረት ወደ ደቡብ የሚገኝ ትልቅ የደህንነት አጋር ስትሆን የስፔን መንግስትም ከሞሮኮ ጋር ያለውን ዲፕሎማሲያዊ ግንኙነት ሰላማዊ ለማድረግ ከፍተኛ ጥረት ሲያደርግ ቆይቷል። ሆኖም ግን የሴውታና የሜሊላ ጉዳይ በተነሳ ቁጥር ወይም ሞሮኮ በምዕራባዊ ሳራ ግዛት ላይ ያላትን የሉዓላዊነት ጥያቄ ስፔን ሙሉ በሙሉ ሳትደግፍ ስትቀር በሁለቱ ሀገራት መካከል ያለው ግጭት ያንሰራራል። ሰሞኑን በ24 ሰዓት ውስጥ 49000 የሚጠጉ ስደተኞች ድንበር ጥሰው የገቡበት ክስተትም የዚሁ የቆየ የፖለቲካ ሽኩቻና የድንበር መላላት ውጤት እንደሆነ ይገመታል። የሴውታ ከተማ ነዋሪዎችና የአካባቢው አስተዳደር በበኩላቸው በየጊዜው በሚከሰተው በዚህ የድንበር ውጥረት ምክንያት ኢኮኖሚያዊና ማህበራዊ ጫናዎች ይደርስባቸዋል። ከተማዋ በሞሮኮ ግዛት የተከበበች በመሆኗ የዕለት ተዕለት የንግድ እንቅስቃሴዋና የምግብ አቅርቦቷ ከሁለቱ ሀገራት ሰላማዊ ግንኙነት ጋር የተያያዘ ነው። ሴኡታ ከተማ በጅብራልተር ወሽመጥ ወሳኝ የባህር መስመር መግቢያ ላይ በመገኘቷ በታሪክ አጋጣሚ ለወታደራዊና ለባህር ኃይል እንቅስቃሴዎች እጅግ ተመራጭ ቦታ ሆና ቆይታለች። በፖርቹጋልና በስፔን ንጉሳውያን መካከል የተደረጉ ስምምነቶችም የዚሁ ስትራቴጂካዊ የበላይነት መገለጫዎች ነበሩ። በዘመናዊ ዓለም ደግሞ የወታደራዊና ታሪካዊ ጠቀሜታ ወደ ደህንነት፣ የድንበር ቁጥጥርና የህገወጥ ንግድ መከላከል ስራዎች ተቀይሯል። ሞሮኮ በበኩሏ ከስፔን ጋር ያላትን ግንኙነት እንደገና ለመቅረጽ የምታደርጋቸው ጥረቶች በተለያዩ የፖለቲካ አጋጣሚዎች የሚገለጡ ናቸው።
በ1956 ሞሮኮ ከፈረንሳይና ከስፔን የቅኝ ግዛት አገዛዝ ነፃነቷን ስትቀዳጅ ሴኡታና ሜሊላ በስፔን ስር እንዲቀሩ ተደርገው ተወሰኑ። ከዚያ ጊዜ ጀምሮ በሞሮኮ ህዝብና መንግስት ዘንድ ከተሞቹ የታሪክ ቅሪትና የተያዙ መሬቶች እንደሆኑ ተደርገው በመወሰዳቸው በሁለቱ ሀገራት መካከል ባሉ የሁለትዮሽ ስብሰባዎች ላይ ይፋይ ባይሆንም በስር ሰደድ መልኩ የውጥረት ምንጭ ሆነው ዘልቀዋል። ስፔን በበኩሏ በሴኡታ የምታደርገው ኢንቨስትመንትና የልማት እንቅስቃሴ ከተማዋ ከአውሮፓውያን የስራና የኑሮ ደረጃ ጋር እንድትስተካከል ያደረገ ሲሆን ይህ ደግሞ በድንበሩ ማዶ ካለችው የሞሮኮ አውራጃ ጋር ከፍተኛ የኢኮኖሚ ልዩነት እንዲፈጠር ምክንያት ሆኗል። ይህ የኢኮኖሚ ልዩነት በበኩሉ በየቀኑ በብዙ ሺዎች የሚቆጠሩ የሞሮኮ ዜጎች በህጋዊና በህገወጥ መንገድ ወደ ሴኡታ በመግባት የስራ ዕድሎችንና ንግድን እንዲፈልጉ ይገፋፋቸዋል። በአጠቃላይ ሲታይ በሴኡታ ድንበር ላይ የተከሰተውና በ24 ሰዓት ውስጥ 49,000 ያህል የሞሮኮ ስደተኞች የገቡበት አዲስ ክስተት በሁለት ጎረቤት ሀገራት መካከል ያለ የድንበር ችግር ብቻ ሳይሆን የአፍሪካና የአውሮፓ አህጉራትን የሚያገናኝ የጂኦፖለቲካዊ ፍላጎቶችን የሚያንጸባርቅና የዓለም አቀፍ ሀገራትን የደህንነት ፖሊሲ የሚፈታተን አህጉራዊ ክስተት ሆኗል።